አንድ ክርስቲያን መመለስ ያለበት 5 መጽሐፍ ቅዱሳዊ ጥያቄዎች። ጌታችን ኢየሱስ ክርስቶስ ግርማ መለኮቱን የገለጠበት ተራራ ማን ይባላል? ለደብረ ታቦር። የአዲስ ኪዳን የመጨረሻው የመጽሐፍ ክፍል የትኛው ነው? ሐመርሃ ራእየ ዮሐንስ። ኢትዮጵያዊውን ጃንደረባ ባኮስን ያጠመቀው ሐዋርያ ማን ይባላል? ሀሌታ ቅዱስ ፊልጶስ። ከመጽሐፍ ቅዱስ የሐዋርያት ሥራን የመጽሐፍ ክፍል የጻፈው ማን ነው? ሐመርሃ ሐዋርያው ቅዱስ ሉቃስ። ከሚከተሉት ውስጥ የአዲስ ኪዳን መጽሐፍ ክፍል የሆነው የትኛው ነው? ለያዕቆብ መልእክት። ስንት ጥያቄ እንደመለሱ በኮሜንት መስጫው ያስቀምጡልን። ለጓደኛው ሼር ማድረግ እንዳይረሱ።